ለመንጋው ሁሉ በጎ እንደሚመኝ እንደ መልካም እረኛ እግዚአብሔር ለፍጥረቱ በሙሉ ያለምንም ጥርጥር በዝምታ ይሰራል። እግዚአብሔርን ተስፋ አድርግ። ይሁን እንጂ ሰዎች በመከራ ውስጥ ሆነው የእግዚአብሔር መልስ ከዘገየባቸው እንደማይሰራ አድርገው ያስባሉ። እነርሱ እግዚአብሔር አይሰራም ብለው በሚያስቡበት ሰዓት ሁሉ እርሱ ግን ለእነርሱ በጥልቅ እየሰራ ነው። ሰዎች ይህንን ስለማይገነዘቡ የእግዚአብሔርን ሥራና የሥራውን ውጤት ፈጥነው ለማየት ይፈልጋሉ። እነዚህ ሰዎች ግን በእምነታቸው ያመኑትን በዐይናቸው እስኪመለከቱ ድረስ ሊቆዩ ይገባቸዋል። እግዚአብሔርን ተስፋ አድርግ፣ በርታ፣ ልብህም ይጽና። እግዚአብሔርን ተስፋ አድርግ። መዝሙር 26 ቁጥር 14። እግዚአብሔርን እንዴት እንጠብቅ? እግዚአብሔርን የሚጠብቅ ሰው እርሱን በተስፋ በእምነት በተሞላ ሙሉ ልብና ያለምንም ድካም ይጠብቀዋል። ይህ በመሆኑም እንደዚህ አይነቱ ሰው እግዚአብሔር በመካከል ገብቶ እንደሚሰራና ሁሉም ነገር ለበጎ እንደሚሆን ያምናል። እግዚአብሔር ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለንና። ሮሜ ምዕራፍ 8 ቁጥር 28። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም። ኢሳይያስ ምዕራፍ 40 ቁጥር 31። ኃይላቸው በመከራ የተናወጠባቸው ሁሉ እግዚአብሔርን በተስፋ በመጠባበቅ ኃይላቸውን ያድሳሉ ማለት ነው። ጎልማሳነትሽን እንደ ንስር ያድሳል የሚል ቃል ተጽፏል። መዝሙር 102 ቁጥር 5። ስለሆነም ማንም ቢሆን እግዚአብሔር እምነት በተሞላ ብርቱ ልብና በእርሱ ላይ በመተማመን ይጠብቀዋል። ነገር ግን አንድ ሰው እግዚአብሔር እርምጃ እንደሚወስድና እርምጃውም ግልጽና ኃያል እንደሆነ መተማመን አለበት። ከዚሁ ጋር እርምጃው በተመቻቸ ሰዓት ፍሬያማ በሆነ መንገድ የሚከናወን ነው። እግዚአብሔር አንድ የሆነ እርምጃ ለመውሰድ ከወደደ ምንም የሚጠባበቀው ሰዓት አይኖርም። ኢየሱስ ክርስቶስ አብ በገዛ ሥልጣኑ ያደረገውን ወራትና ዘመናትን ታውቁ ዘንድ ለእናንተ አልተሰጣችሁም አላለምን? ሐዋርያት ምዕራፍ 1 ቁጥር 7። አንተ ችግርህን እግዚአብሔር እንደሚያቃልልልህ በማመን መቼ ለችግርህ መፍትሄ እንደሚሰጥ ሳታስብ በእርሱ እጅ ላይ ብቻ ጣለው። ችግርህን እግዚአብሔር በጊዜው እንደሚያቃልለው መጠባበቅ ያንተ ሥራ አይደለም። አቡነ ሺኖዳ ሳልሳዊ